የተስፋን ቃል የሰጣችሁ የታመነ ነውና በስፍራችሁ ሆናችሁ ጠብቁ ታገሱና እግዚአብሔር አይጨክንም ያስብላችኋል እሱ ሰብሯችኋልና እርሱ ይጠግናችሁ። የኤማሁስ መንገደኞች የጌታ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። ጠውልጋችሁ ዝላችኋል፣ የምትሉትን አታውቁም። ስንፍናና ዝንጉነትን ለምን ከእናንተ አታርቁም? እግዚአብሔር ረስቶናል እባካችሁን አትበሉ። የሚቤዣችሁ ኢየሱስ ታማኝ ነው እኮ ለቃሉ። የኤማሁስ መንገደኞች የጌታ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ፣ ከሞት ተነስቷል ንጉሡ። የኤማሁስ መንገደኞች የኢየሱስ ደቀ መዝሙሮች ወደ መጀመሪያው ተመለሱ፣ ከሞት ተነስቷል ንጉሡ። ዛሬ እንግዲህ ይህንን መዝሙር ስዘምር እነ ቀሌዮጳ የሚባሉ ደቀ መዛሙርት ሁለት ወደ አገራቸው በጌታ መሞት ምክንያት ተስፋ ቆርጠው አንዳንድ ሴቶች እንደው የመላእክትን ራእይ እያየን የሚሉም እንዳሉ ይሰማል። እንዲህ እያሉ ለጌታ ጌታን ሲያሙት አብሮ ሲጓዙ እሱም ደግሞ ከመጽሐፍት ከመዝሙራት ከሕግ መጽሐፍትም እየጠቀሰ ሲያስተምራቸው ሲነግራቸው ልባችን ይቃጠልብን ነበር ያሉት። በኋላ አእምሯቸው ሲከፈት አብሯቸው ከጌታ ጋር ሲጓዝ ጌታንም ሲያሙት ለጌታ ቆይተው እና እንግዲህ መድረስ አይቀርም መድረሻቸው ቦታ ምግብ አመስግኖ ልክ ሲሰጣቸው አይናቸው ተከፈተ። ይሄ የሚበላ ነገር ብዙ ጊዜ አይን ይከፍታል። ያው ታውቃላችሁ። ማነው የሳኦል ልጅ ዮናታን ማር ሲልስ እንዴት አይኑ እንደተከፈተ ታስታውሳላችሁ። የእናታችን ሔዋንም እኮ በኔጌቲቭ መልኩ ሆነ እንጂ የእውቀት ዛፍ ያለበትን በመብላቷ ምክንያት አይኗ ተከፍቶ የማይሆን ነገር እንትን ሆነና ሰው ልክ ሲቀምስ ለምን እንደሆነ አንዳንድ ቀን ፋስቲንግ ውላችሁ ልክ ምግብ እንደቀመሳችሁ ወዲያው በቃ ብዙ ነገሮች ከቀኑ ሙሉ ከነበረው የተሻለ የመጸለይ ቀኑ ሙሉ ከነበረው የተሻለ እንትን ማለት ነው ወይስ እነሱ ግን አይናቸው ሲከፈት ወዲያውኑ ተመለሱ? ዛሬ መመለስ ይሁንልን፣ ትንሣኤ ይሁንልን፣ እውነተኛ ትንሣኤ፣ ብዙ የሞቱ ነገሮቻችን የሚነሱበት ቀን ይሁን። እናንተ የኤማሁስ መንገደኞች ወደ ኢየሩሳሌም ተመለሱ እያልኩ በጉባኤዎች ዘምር ብዙ ሰዎች እያለቀሱ ከጉባኤ በኋላ እየመጡ ይነግሩኛል። ዛሬ ለኔ ነው የዘመርከው ይሉኛል። እግዚአብሔር ነው የላከኝ፣ እግዚአብሔር ነው በል ያለኝ፣ ያንን በልቤ የሞላው። አንዳንድ ቦታ ላይ ፋሲካም ሳይሆን ትንሣኤም ሳይሆን የኤማሁስ መንገደኞችን እዘምራለሁ። ወገኖቼ እንዴት ናችሁ? በያላችሁበት ከአገልግሎት እንደመጣሁ ደክሞኝ ነው። አይዟችሁ፣ በጣም አሪፍ ነው። ጤናዬ ሁሉ ነገር መልካም ነው። ግን እንኳን አደረሳችሁ ለማለት ስለፈለኩ ነው። የጌታ ጸጋ፣ ሰላም፣ ምሕረት ይክበባችሁ በኢየሱስ ስም።